ምን ብዬ ነበር? እቻ ሀገር አጀንዳ አታጣም አላልኳችሁም? እንግዲህ ከሰሞኑ የበረከቱ ሊስትሮ እና የሜሪ ቦንዳ ጉዳይ ኢንተርኔቱ ላይ ምንድን ነው እየተፈጠረ ያለው? እንደኔ ቻሌንጁ ሲሰጥ ያላያችሁ ልክ ነገርየው ላይ የደረሳችሁ ጸቡ ላይ የደረሳችሁ ሰዎች ገባ በሉ በደንብ እናብራራውና አሪፍ ጨዋታ ይኖረናል ማለት ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንደረሳው። ነገሩ እንዲህ ነው። ሜሪ ቦንዳ የ1.5 ሚሊዮን ብር ቻሌንጅ አውጥቻለሁ አካውንቴ 100,000 ፎሎ ላስደረገ እንግዲህ ይህን የመሰለ ቦንዳ ቤት ይወስዳል ብላ ቦንዳ ቤቱን አሳይታ ታስተዋውቃለች። በረከት ሊስትሮን በቦታው ሄዱ። እንግዲህ 1.5 ሚሊዮን ብር እንትን ላገኝ ነው፣ ከሊስትሮነት ወደ ቦንዳ ቤት ልሸጋገር ነው፣ 1.5 ሚሊዮን ብር ይገባኛል ብሎ ቻሌንጁን ያስጀምራል። ከ130 ምናምን ሺህ 50 ሺህ ምናምን አንስቶ 230 ሺህ 50 ሺህ ያስገባላታል ማለት ነው። 100 ሺህ አሸነፈ። በስንት ቀን? በ20 ቀን። ቻሌንጁ የነበረው በ15 ቀን ነው። ነገር ግን ሜሪ ቦንዳ ግድ የለም ይውሰደው ብላ ቦንዳ ቤቱን ልታስረክበው በምትሄድበት ጊዜ በረከት ሰብሰብ አድርጎ ጀማውን መጥቶ ከ5 በላይ ሆኖ መጥተው ይሄ ነገር አስገምተነዋል ከ300 ሺህ ብር አይበልጥም፣ ሀቄን 1.5 ሚሊዮን ብር አምጡ ብሎ ላይቭ ላይ መተናነቅ ይጀምራል ማለት ነው። አንተ አልነገርከንም፣ እኛ አሳይተናል ከዚህም በፊት ሲሉ ሎጂክ አንስተው ተከራከሩ። which means በጣም አሪፍ ነው። የጅብ ችኩል ቀንድ ይነክሳል ሆነበትና ነገሩ በቃ ላይቭ ላይ ስማቸውን አጠፋ ጠለሸ። ነገርየው ቡም አለ። እንግዲህ በትናንትናው ዕለት ላይቭ ላይ ሲያወሩ ከሰማ ነው ነገሩን አልለቅም፣ በስም ማጥፋት ወንጀል እከሰዋለሁ እያለች ነው አሉ ሜሪ ቦንዳ። የሚገርማችሁ ነገር በረከት የያዘውን ይዞ ቢያለቅስ አሪፍ ነበረ። ነገር ግን አይዞ ወንድነቱ ከጀርባ ምናምን ሲሉት ስሜታዊ የሆነ መሰለኝ። ያው የ300 ሺህ ብር የሚያለውን አጣ። ይታያችሁ እንግዲህ ሊስትሮ እየሰራ ከነበር ቦንዳ ቤት አግኝተህ ስንትም ያወጣ ይዘህ አትከራከርም። ስማርት መሆን ነበረብህ። ይሁን ግድ የለም። አሁን ላይ ምን ማድረግ ትችላለህ የሚለውን እናወራበት። እንግዲህ በትናንትናው ዕለት በቃ እንደማያዋጣው ሲገባ ማታ ላይ ምናምን እያለ ነበር። እስቲ በቃ እሺ ስጡኝ ምናምን፣ ነገር ግን አንሰጥም። ከዚህ በኋላ እኛ የፈለግነው ቦንዳ ቤቱን ለሚሰራበት ሰው እንጂ ተቀብሎ ለሚሸጥበት ሰው አይደለም። ልብ በሉ። እዚህ ጋር ማወቅ ያለባችሁ ነገር በበረከት አይን 1.5 ሚሊዮን ብር በጣም ብዙ መስሎታል እና ሲሄድ የጠበቀው በቃ ጥቅጥቅ ያለ ልብስ ምናምን ጥቅጥቅ ያለ ነገር 1.5 ሚሊዮን ብር ግን በአሁኑ የኢኮኖሚ ደረጃ በጣም ተራ ነገር ነው። እሱ ብቻ አይደለም፣ 1.5 ሚሊዮን ብር በጣም ትንሽ ነው። እሱ ያሰበው ግን ያው የዕለት ውርሱን የዕለት የሚያገኘውን ከዛ ደረጃ ስለሆነ 1.5 ሚሊዮን ብር ሲባል በጣም ትልቅ ነገር መስሎታል። እና ሀሳቡ ሲመስለኝ ቦንዳ ቤቱ ሸጦ ምናምን የሆነ በቃ 1.5 ሚሊዮን ብር አለኝ ሚሊዮነር ነኝ ብሎ ነበር። ግን ትናንትና አይን የመሸጥ አልፈልግም ለመስራት ነው የምፈልገው ብሏል። ግን ሁኔታው ሸጦ ለመጠቀም ነው። አሪፍ ብቻ ለሱም ለሜሪም ቦንዳም የሚያዋጣቸው ይህንን ነገር እንትን ከመሄድ በህጉ ምናምን ከመሄድ ተግባብተው ተስማምተው ቢያሳልፉት ባዮች ነን። እንደዚህ ግጭ ተስማሙ። ጸብ ለማንም አልበጀም፣ መጨረሻውም እንደዛ ነው የሚሆነው። ነገር ግን አላስፈላጊ ትኩረትና አላስፈላጊ ሰጣ ገባ ውስጥ የከተታቸው ይመስላል። የሚገርመው ነገር ሜሪ ቦንዳ ብዙም አላጣችም። 20 ሺህ ምናምን አካባቢ ፎሎወር ነው ያጣችው። አንፎሎ አድርጉ ብሎ ራሱ ሰው ፎሎ ስላደረገ ግማሹ ታውት በቃ አትስጡት ይላል፣ ግማሹ አረ ስጡት ይላል። እንግዲህ የዚህ ሳምንት የዚህች 2 ቀን አጀንዳ ይህ ጉዳይ ሆኖ አልፏል። እኔ ደግሞ እንደዚህ ሸክን አድርጌ ስላልሰማችሁ አዳርሼ የላችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። አጀንዳ ያጣትም ብቻ ሀገር እንደዚህ ይመጣለሁ። ነገም ሊሆን ይችላል፣ ከነገ ወዲያ ከ30 ደቂቃ በኋላ ሊሆን ይችላል። ሰብስክራይብ ማድረጋችሁ ግን እንዳይረሳ።